የቀበሌ ቤት ክፋቱ ከሳሎን ቀጥሎ ያለው የጋራ ሽንት ቤት እየበላ መከርፋቱ። አዲስ አበባ እንደ ዛሬው የፎቅ ዝናብ ሳይዘንብባት በፊት በ2007 የአክስቴን ልጅ በኢንጂነሪንግ ልናስመርቅ ከእናቴ ጋር 600 ኪሎ ሜትር በመዳከር ሸገር ልደታ ሰፈር ከተምን። ካለንበት ወደ አዲስ አበባ ለመሄድ በአንድ ቀን ስለማይደረስ በመሃል ሌላ ከተማ የአልጋ ከፍለን ለማደር ተገደን ነበር። አይደጉ ጊዜ እዚህ ለኛ ለአባቴ ሲሸኘን ጠንከር፣ ሌባው ተንኮለኛው ብዙ ነው፣ ኮስተር በሉ ብሎ ምንም ሳይሰስት 400 ብር ሰጠን። እናቴ ካላት 400 ብር ጋር ወደ 800 እጇ ላይ እንደተከመረ ባየች ጊዜ ቆይ አንዴ ብላ በ7 ብር ኪስ ያለው ቡታንታ ገዝታ ለበሰችና እሱ ውስጥ 700 ደበቀችው። የተጓዝንበት መኪና ይኸው የተረገመ ታታ ነበረና ታትሮ ሲያንፏቅቅ ከርሞ በሁለተኛው ቀን መዳረሻችን ገባን። የአክስቴ መኖሪያ የቀበሌ 2 ክፍል ቤት ነበረና እኛ ስንሄድ እግር መጣያ ቦታ እንኳ እስኪጠፋ ተፋፈንን። የቀበሌ ቤት ክፋቱ ከሳሎን ቀጥሎ ያለው የጋራ ሽንት ቤት እየበላ መከርፋቱ የሚል ተረት እናቴ ፈጠረች። ምን የአዲስ አበባ ነዋሪ የሰፋው ልብሱ ብቻ ነው ቻሉት እንግዲህ አለች አክስቴ። እዛ አንድ የማይረሳ ገጠመኝ ነበረኝ። በሄድን በ3ኛው ቀን ሁሉን ያወቅን መስሎን አንድ ከሰዓት ከእናቴ ጋር ከሰል ለመግዛት ወደ ከተማ ወጣን። አንድ 10 ኪሎ ሜትር እንደተጓዝን ከሰሉን ገዝተን ቀና ስንል ሁሉም ህንጻ ተመሳሰለብን። እማዬ በየት ነበር መመለሻው ግን ስላት ይሄ ይጠፋሃል ብላ በስተግራ ያለውን መንገድ እጄን ይዛ መገስገስ ጀመርን። ብንሄድ የአክስቴ ቤት ደብዛው ጠፋ። ብንሄድ ሳይክል ተራ፣ ብንገባ ጫማ ተራ። ይህኔ እናቴ ዞረባት። አይ ምን ነው ህዳነ ምረት በዚህ ዕድሜ ታዋርጂኝ አይ አለች። የአዲስ አበባ ሰው ደግ ነው። እንደ ዞረብን ዙሪያ ገባውን ስንዞር ተረዱን። ከዛ አንዲት ሙስሊም ባለሱቅ እናቴ ምን ነው ሰፈር ጠፍቶት ነው አለችን። እናቴም አዎ ልጄ አለቻት አንጀት አልፎ ኩላሊት በሚበላ ድምፅ። አይዞት ኑስኪ የት ነበር ሰፈሮት? እልደታ ነበር ያለችን። እናቴ ርቀዋላ? አሁን እኮ ወደ መርካቶ ተቃርበዋል። ስልክም አልያዙም አይደውሉም? አይ ልጄ ይሄ መች መጣን ብለን ሳንይዝ ነው የወጣን። እሺ ስልክ ንገሩኝና ደውዬ ልጥራላችሁ አለችን። እናቴ በጣም ስለደነገጠች ከ09 ውጪ ምንም ማስታወስ ተሳናት። እኔ አውቀዋለሁ አለ አንድ ሉጫ ህፃን። እኔ ነበርኩ። ውይ የኔ ልጅ ጎበዝ በል ንገራት። ተደውሎ ዘመዶቻችን ተጠሩና እንደጠፋ ከብት ካለንበት እየጎተቱ መለሱን። ከዛማ ለመጣው ለሄደ ሁሉ የኔን ስልክ ማወቅ ነፍሷን አተረፋት እኮ የህፃን ልጇ እያሉ መተረክ ስራቸው ሆነ። አባዬ ይሄንን ሲሰማ ጸጉሬን እያሻሸ አይ ሀብቴ አንበሳ ልጅ እኮ ነሽ አለኝ። ኑሮ ተወዶ የወሬ ርዕሱ እስኪቀየር እኛ ቤት እንግድነት የመጣ ሰው ሁሉ ሀብቴ እኮ ማለት እየተባለ የኔ ጀብዱ ይተረክለታል።